ኬት ነው ያመጣው ካሜራው? ቤት በኩል ዞረ እንዴት አድርገህ ካሜራ ውስጥ ገብተህ ላይ ድምፅህን ሲሰማ ወላሂ እንዴት አድርጎ ነው? አይ ያስተምር ምን ያልከረው ዱዓ ኢስላም መቅኒው ነው መቅኒው። አሁን አንተ በሆነ ነገር ሞላልኝ በሆነ ነገር ተሳካልኝ ብለህ የሰው ልጅ ሙሉ ሆነ አያውቅም። ጎዶሎ ነው በቃ እንዳለ በሀያት ስትኖር አንተ አሁን የሚያስፈልግ ብዙ ነገር አለ። እጅንም ማታነሳበት ምን ምክንያት የለም። ሁሌም ከእጅህ ነው ሰው ልጅ። አንተ አሁን በህይወት በጣም ሙሉ ሰክሰስ ሙሉ ነኝ ብለህ ታስባለህ? አንዱ ሲጎድል አንዱ ይሞላል። ኢማኔ ሙሉ ነው ብለህ ታስባለህ? በቁርአን በጣም ሀፊዝ ነኝ ብለህ ታስባለህ? ወይም ደግሞ አንተ የኢልሚ ደረጃ በጣም የተሻለ ደረጃ ደርሷል ብለህ ታስባለህ? ታስባለህ? አንተ ከሰዓታት በኋላ ምን እንደሚፈጠር ታውቃለህ? ከሰከንዶች ከዚህ ስንወጣ ለዛ ለእያንዳንዱ ነገር የሰዎች መጠበቂያው ዱዓ ነው። ከዱዓ ደግሞ ባሽ ትልቁ ዚክር ነው። የጧት የማታ አስካር ማለት ነው እንጂ በዛ መንገድ በዲን መንገድ መሄድ ማትችል ከሆነ በፈለገው ሲያላትም ይኖራል ጂኒና ሸይጣን ወደዚህ ወደዛ ሲያላትም